ፊልሙ የሚጀምረው ከአንድ እስር ቤት ውስጥ ነው። አንድ እስረኛ ሜዳው ላይ ከሌሎች እስረኞች ጋር ኳስ እየተጫወተ ይገኛል። ነገር ግን በአእምሮ ውስጥ አንድ በጣም ትልቅ እቅድ እያሰበ ነበር። በዙሪያው የቆሙትን ጥበቃዎች በተደጋጋሚ በጥንቃቄ ይመለከታቸዋል። በዚህ ሰዓት የማንም ትኩረት ወደ እሱ እንዳልሆነ ሲያረጋግጥ ሆን ብሎ ኳሷን ወደ ብረት አጥሩ በጣም አስጠግቶ ይወረውራታል። ከዚያም ያለምንም ፍርሃት የማስጠንቀቂያ መስመሩን ያልፋል። በተረጋጋ ሁኔታም ወደ ግድግዳው አቅጣጫ መራመድ ይጀምራል። ነገር ግን እዚያ ደርሶ እንኳ ወዲያውኑ ኳሷን አያነሳትም። እዚያው ቆሞ አቅጣጫውን በሙሉ በጥንቃቄ መቃኘት ይጀምራል። እያንዳንዱን ጥበቃ ማናፎ እያንዳንዱን ጥበቃና እያንዳንዱን እንቅስቃሴያቸውን በጥንቃቄ ይከታተላል። ለጥቂት ጊዜ ማንም ሊያስቆመው አልመጣም። ስለዚህ እቅዱ የተሳካ መስሎ ተሰማው። ነገር ግን በሚቀጥለው ቅጽበት ከላይ ከተሰራው የጥበቃ ማናፎ ላይ የወታደሮች ኢላማ ውስጥ ይገባል። በድንገት ጥይቶች መተኮስ ይጀምራሉ። ይህንን ሲያይ ወዲያውኑ ሁለቱን እጆቹን ወደ ላይ ያነሳል። ያለምንም ክርክርም ወደ ኋላ ይመለሳል። የጥይት ድምፅ እንደሰሙ በርካታ ጥበቃዎች እየሮጡ እዚያ ይደርሳሉ። በቁጣ ይጮሁበታል። ማንኛውም እስረኛ የማስጠንቀቂያ መስመሩን ማለፍ እንደማይችል በግልጽ ይነግሩታል። ነገር ግን ቻርሊ ሙሉ በሙሉ የተረጋጋ ነበር። ሳይደናገጥ ኳሱን ብቻ ለማንሳት እንደመጣ ይናገራል። ቃሉን የሰሙት ጥበቃዎች ግን ሊያምኑት አልቻሉም። ከጥቂት ጊዜ በኋላ የጠላት ትልቅ መኮንን እዚያ ይደርሳል። በዚህ ጊዜ ቻርሊ ንግግሩን ሙሉ በሙሉ ይቀይረዋል። እውነተኛ ዓላማው የብረት አጥሩን ቆርጦ ማምለጥ እንደነበር ይናገራል። ይህ ብቻ ሳይሆን እጁ ላይ የነበረውን አጥር መቁረጫ መሳሪያ አውጥቶ ያሳያቸዋል። ንግግሩን የሰሙት ጥበቃዎች በሙሉ ይደነግጣሉ። እውነት እየተናገረ እንደሆነ ወይም አዲስ ዘዴ እያሴረ እንደሆነ ሊገባቸው አልቻለም። በእውነቱ ከሆነ የቻርሊ ዓላማ ሌላ ነበር። እሱ የጥበቃ ማናፎዎቹ በግልጽ የማዩትን ቦታ ማወቅ ይፈልግ ነበር። በተጨማሪም የሁሉም ጥበቃዎች ትኩረት ወደ እሱ እንዲዞር በማድረግ ባልደረቦቹ ይህንን ዕድል ተጠቅመው በተለያየ መንገድ ለማምለጥ እንዲሞክሩ መንገድ እያመቻቸላቸው ነበር። በዚህ መሃል ጥቂት እስረኞች ወደ እንጨት ፈታች ከቡድኑ ጋር በመቀላቀል በምስጢር ከካምፑ ለመውጣት ይሞክራሉ። ነገር ግን ንቁ የሆኑት ጥበቃዎች ወዲያውኑ አውቀውባቸው እዚያው ይይዟቸዋል። በሌላ በኩል ደግሞ ጥቂት እስረኞች እንጨት በተጫነ መኪና ውስጥ ይሸሸጋሉ። በዚህኛው ጊዜ በቀላሉ የሚያመልጡ ይመስላቸዋል። ነገር ግን የጠላት ወታደሮች መኪናውን በጥንቃቄ ፈትሸው ያገኟቸዋል። ከዚያም በትልልቅ የብረት ዘንጎች እየወጉ ከውስጥ ያወጧቸዋል። በዚህም እንዲህ ያሉ ልምድ ያላቸውን ወታደሮች በእንደዚህ አይነት ተራ ስልቶች ማታለል ቀላል እንዳልሆነ ግልጽ ሆነ። ነገር ግን እውነታው ይህ ሁሉ የእውነተኛው የማምለጫ ዕቅዳቸው አካል አልነበረም። ይህ የጠላትን ትኩረት ለማስወገድ የተደረገ ማታለያ ብቻ ነበር። በሌላ በኩል ቻርሊ ተቀጥቶ ጨለማ ክፍል ውስጥ እንዲታሰር ይደረጋል። ሆኖም ግን እውነተኛ ሥራው መጠናቀቁን ስለሚያውቅ ፊቱ ላይ ምንም አይነት ፍርሃት አልነበረም። ከአንድ ሳምንት በኋላ ቻርሊ ይፈታል። ከወጣ በኋላም ወዲያውኑ መጀመሪያ ወደ ነበረበት የብረት አጥር አቅጣጫ ያመራል። አሁን ይህ ቦታ ከጥበቃ ማናፎዎቹ እይታ የተሰወረ መሆኑን አረጋገጠ። ይህ ብቻ ሳይሆን በሌሊት የሚዞረው ብሩህ መብራት እንኳ እዚያ ቦታ አይደርስም። ምቹ አጋጣሚ ሲያገኝ አጥሩን ቆርጦ ከካምፑ ያመልጣል። ነገር ግን እጅግ የሚያስገርመው ነገር በማግስቱ ቻርሊ ራሱ ወደ ካምፑ ተመልሶ ይመጣል። ምክንያቱም ዓላማው መኮብለል ብቻ አልነበረም፣ አስፈላጊውን ምስጢራዊ ተልዕኮ አጠናቆ ነበር። አሁን ግልጽ እንደሚሆነው የጦር እስረኞቹ በሙሉ ተባብረው ወደ 250 የሚጠጉ ሰዎችን በአንድ ላይ ለማስመወጣት አቅደው ነበር። ነገር ግን እንደዚህ በርካታ ሰዎችን በሰላም ለማስወጣት አስቀድሞ ትክክለኛውን መንገድ ማወቅ እጅግ አስፈላጊ ነበር። ስለሆነም ቻርሊ ወደ ውጭ ወጥቶ የካምፑን ዙሪያና ማምለጫ መንገዶችን ለመሰለል ነበር የሄደው። ከካምፑ ለመውጣት የሚረዳውን አስተማማኝ መንገድ ካወቀ በኋላ ቻርሊ ለባልደረቦቹ ሙሉውን መረጃ ይሰጣቸዋል። ከካምፑ በስተምዕራብ በኩል ትልቅ ጫካ እንዳለና እስረኞቹ እዚያ ደን ውስጥ ከገቡ ጥበቃዎች በቀላሉ ሊያገኟቸው እንደማይችሉ ይነግራቸዋል። ነገር ግን ዋናው ፈተና እነዚህን ሁሉ ሰዎች ከጠላት እይታ ሰውሮ እስከዚያ ጫካ ማድረስ ነበር። ብዙ ካሰቡ በኋላ አንድ እስረኛ ድንቅ መፍትሄ ያገኘ። ከእስረኞች ማደሪያ ተነስቶ እስከ ጫካው የሚደርስ የመሬት ስር ዋሻ ከተቆፈረ ሁሉም ሰዎች በምስጢር ማምለጥ ይችላሉ። ነገር ግን ሌላ ችግር ተከሰተ። ከማደሪያው እስከ ጫካው ያለው ርቀት ወደ 90 ሜትር ያህል ነበር። እንደዚህ አይነት ረጅም ዋሻ መቆፈር ፈጽሞ ቀላል አልነበረም። ሆኖም ነጻነት የማግኘት ጉጉታቸው ከማንኛውም ፈተና በላይ ስለነበር እስረኞቹ በሙሉ ተባብረው ሥራውን ለመጀመር ወሰኑ። በማግስቱ ሆን ብለው የውሃ ቧንቧውን ያበላሹታል። ቧንቧው ሲሰበር ጥበቃዎቹ ለማስተካከል ይፈትናሉ። እስረኞቹ ይህንን አጋጣሚ ተጠቅመው የባልደረቦቻቸውን መጋረድ ሽፋን በማድረግ ሁለት እስረኞች ከመኪና ስር ይሾልካሉ። እዚያ የነበሩ ሁለት የብረት ዘንጎችን አውጥተው ወዲያውኑ ውስጥ ላሉት ባልደረቦቻቸው ያስረክቧቸዋል። በመላው ካምፕ ውስጥ ያሉ የራሳቸው ሰዎች ጥበቃ ያደርጉ ነበር። ሁልጊዜም ቢሆን የውጭውን ሁኔታ ወደ ውስጥ ያሳውቃሉ። ውስጥ ያሉት እስረኞች ትክክለኛውን ምልክት ባገኙ ጊዜ ወዲያውኑ የእንጨት ሰሌዳውን አንስተው ስሩ የነበረውን ምድጃ ገለል ያደርጉታል።
ከዚያም ወለሉ ሲነሳ ኮንክሪት፣ ሲሚንቶ ይታያል። በእነዚያ የብረት ዘንጎች በተሰሩ መሳሪያዎች አማካኝነት መሬቱን መቆፈር ይጀምራሉ። ነገር ግን እዚህ ጋር አዲስ ችግር ተፈጠረ። መሬቱን ሲሰብሩት የሚፈጠረው ድምፅ እጅግ በጣም ጎልቶ የሚሰማ ነበር። ይህ ድምፅ ወደ ውጭ ከተሰማ ጥበቃዎቹ ወዲያውኑ የሆነ ነገር እየተካሄደ መሆኑን ይረዳሉ። ነገር ግን ለዚህም ቢሆን አስቀድመው መፍትሄ አዘጋጅተውለት ነበር። ዝግጅቱ በሙሉ ከተጠናቀቀ በኋላ ውስጥ ያሉት እስረኞች ውጭ ለቆሙት ባልደረቦቻቸው ምልክት ይሰጣሉ። ምልክቱ እንደደረሳቸው ውጭ ያሉት እስረኞች የብረት ሚስማሮችን በመዶሻ የመታት ያህል ድምፅ ማውጣት ይጀምራሉ። ውስጥ ያሉትም በተመሳሳይ ድምፅና ምት መሬቱን ይቆፍራሉ። በዚህም የእውነተኛው ቁፋሮ ድምፅ በውጭው ድምፅ ውስጥ ሙሉ በሙሉ ስለሚሸፈን ጥበቃዎቹ ምንም አይነት ጥርጣሬ አያድርባቸውም። ቀናት ያልፋሉ። ዋሻውም በዝግታ ወደፊት ይገፋል። ነገር ግን አሁን ሌላ ትልቅ ችግር ተከሰተ። ቁፋሮ በጨመረ ቁጥር ከውስጥ የሚወጣው የአፈር መጠን እየጨመረ መጣ። ይህ አፈር ደግሞ ከካምፑ መሬት አፈር ጋር ሙሉ በሙሉ የተለየ ቀለም ነበረው። አፈሩን በቀጥታ ውጭ ቢጥሉት ጥበቃዎቹ ወዲያውኑ የሆነ ቦታ ቁፋሮ እየተካሄደ መሆኑን ይረዳሉ። አንድ እስረኛ በቀልድ መልክ ሁላችንም በየቀኑ ጥቂት አፈር እንብላ አለ። ነገር ግን ወዲያውኑ በጠቅላላው ወደ 50 ቶን ያህል አፈር እንደሚወጣ ታወቀ። ይህን ያህል አፈር እንደዚህ አድርጎ ማስወገድ ፈጽሞ የማይቻል ነበር። ሁሉም ሰዎች ለዚህ ችግር መፍትሄ ሲያስቡ አንድ ቢጫ ጸጉር ያለው እስረኛ ወደ ውስጥ ይገባል። አፈሩን የሚሽጉበት መንገድ እንዳገኘ ይነግራቸዋል። ሁለት የጨርቅ ኮረጆዎችን አውጥቶ በሁለቱም እግሮቹ ጎን አስሮ ያሳያቸዋል። ከዚያም አንድ ገመድ ሲስብ በኮረጆዎቹ ውስጥ የተሞላው አፈር በዝግታ ወደ ታች መሬት ላይ መፍሰስ ይጀምራል። በመጨረሻም በእግሮቹ አፈሩን ከመሬቱ ጋር አደባልቆ ያስተካክለዋል። በዚህም ማንም ሰው ምንም ነገር ሊያውቅ አይችልም። ባዶዎቹ ኮረጆዎች በሱሪው ውስጥ በቀላሉ የሚሸሸጉ በመሆናቸው ጥበቃዎቹ በሱ ላይ ምንም አይነት ጥርጣሬ አያሳድሩም። በማግስቱ እስረኞቹ በሙሉ ለጠዋቱ ሰልፍ ወደ ውጭ ሲወጡ እየተራመዱ በዝግታ ገመዱን ይፈቱታል። በኮረጆው ውስጥ ያለው አፈር ወደ ታች ይፈሳል። እያካሄዱም በእግሮቻቸው ከአካባቢው አፈር ጋር ያደባልቁታል። በሌላ በኩል የቆሙት የጠላት ጥበቃዎች ሁሉንም ነገር በአይኖቻቸው እያዩ እንኳን ምንም ሊገባቸው አልቻለም። ምንም አይነት ጥርጣሬም አልገባችሁም። በሰዓቱ የመስሪያ ጊዜ ሲደርስ እስረኞቹ እንደገና አዲስ ዘዴ ይጠቀማሉ። ጥበቃዎቹ ትኩረታቸው ወደ ሌላ ቦታ ሲዞር ከዋሻው የወጣውን አፈር የአትክልት ቦታው ውስጥ በዝግታ ይበትኑታል። ከዚያም በብረት መቆፈሪያ አፈሩን በጥንቃቄ ያደባልቁታል። ከላይ ሲዩት ምንም የተለየ ነገር አይመስልም። አሁን ጥበቃዎቹ ምንም ያህል ብልህ ቢሆኑም እዚያ ቦታ ሁለት የተለያዩ የአፈር አይነቶች የተቀላቀሉ መሆናቸውን ሊረዱ አይችሉም ነበር። ከጥቂት ጊዜ በኋላ የጠላት ትልቅ መኮንን ለመፈተሽ ይመጣል። ለ10 ደቂቃዎች ያህል ሙሉውን የአትክልት ቦታ በጥንቃቄ ይመለከታል። ነገር ግን ምንም አይነት ስህተት አያገኝም። ይልቁንም የእስረኞቹን ጠንክሮ መስራት አደንቆ ይመለሳል። በዚህ መንገድ ከዋሻው የሚወጣው አፈር ትልቁ ችግር ተፈታ። ነገር ግን ፈተናዎቹ አሁንም አላበቁም ነበር። ዋሻው እየረዘመ በሄደ ቁጥር በውስጡ ያለው አየር እየቀነሰ መጣ። አሁን ቁፋሮ የሚያደርጉት እስረኞች የመተንፈስ ችግር ያጋጥማቸው ጀመር። ብዙ ጊዜም እስከ መራገብ፣ ራስን እስከ መሳት ይደርሱ ነበር። ይህንን ችግር ለመፍታት እስረኞቹ በእጆቻቸው አየር የሚነፋ መሳሪያ ሰሩ። በእሱ እርዳታ ወደ ዋሻው ውስጥ ንጹሕ አየር ማድረስ ተቻለ። ነገር ግን አየር ማድረስ ብቻ ስራውን ሙሉ አያደርገውም ነበር። ለቁፋሮ የሚሆኑ አካፋዎች፣ አፈር መጫኛ ትናንሽ ጋሪዎችና በርካታ ሌሎች መሳሪያዎች ያስፈልጉ ነበር። ከሁሉም በላይ ደግሞ እነዚህን ነገሮች በሙሉ በሚሰሩበት ጊዜ ማንም ጥበቃ መጠራጠር አልነበረበትም። ስለሆነም እስረኞቹ እንደገና አዲስ ስልት አወጡ። ጥቂት ሰዎች ውጭ ቆመው በኃይል መዝፈን ይጀምራሉ። ውስጥ ያሉት ባልደረቦቻቸው ደግሞ በዚያው ሙዚቃ ምት በመሳሪያዎቻቸው ስራቸውን ያከናውናሉ። በውጭ በሚስተጋባው ድምፅ ምክንያት ውስጥ የሚፈጠረው የቁፋሮ ድምፅ ሙሉ በሙሉ ይሸፈናል። ጥበቃዎቹ ምንም ነገር ሊሰሙ አልቻሉም። ነገር ግን ዋሻው ይበልጥ ወደ ጥልቀት እየሄደ በጣረ ቁጥር ሌላ ትልቅ ችግር ተከሰተ። ከላይ ያለውን አፈር ደግፈው የያዙት የእንጨት ማደሪያዎች እየደከሙ መጡ። ብዙ ጊዜ አፈሩ በድንገት ይደርመስና የዋሻው አካል ይፈራረስ ነበር። ይህም የቁፋሮውን ሥራ የሚያስተጓጉል ከመሆኑም በላይ ውስጥ የሚሰሩትን እስረኞች የሕይወት አደጋ ላይ ይጥል ነበር። አሁን ዋሻውን ለማጠናከር ተጨማሪ እንጨቶች ያስፈልጉ ነበር። ስለሆነም እስረኞቹ በእስረኞች ማደሪያ ውስጥ ሊገኝ የሚችለውን እንጨት በሙሉ ማውጣት ጀመሩ። የበር ሰሌዳዎችን እንኳን ሳይቀር ፈቷቸው። የኮርኒስ እንጨቶችንም አወረዷቸው። እንጨት ባዩበት ቦታ ሁሉ ዋሻውን ለማጠናከር ይጠቀሙበት ነበር። እንዲያውም የመኝታ አልጋዎቻቸውን እንጨት እንኳን ሳይቀር አልተውትም። ውጭ የሚዘፍኑት ባልደረቦቻቸው ድምፅ ሳያቋርጥ ይቀጥላል። ውስጥ ያሉት እስረኞች በዚያ ሽፋን ዋሻውን ይበልጥ ረጅምና ጠንካራ ያደርጉታል። ጥበቃዎቹ ምንም አይነት ድምፅ አልሰሙም። ምንም አይነት ጥርጣሬም አልገባችሁም። እያየሁት 6 ወራት አለፉ። የዋሻው ርዝመት ሲለካ ወደ 75 ሜትር ያህል መቆፈራቸው ታወቀ። አሁን ወደ ጫካው ለመድረስ 15 ሜትር ብቻ ይቀራቸው ነበር።
ሁሉም ነገር እንዲህ በቀጠለ ሁኔታ ከቀጠለ በአንድ ወር ውስጥ ዋሻው ሙሉ በሙሉ እንደሚጠናቀቅ ሁሉም ተማመኑ። በዚያች ሌሊት ቻርሊና ባልደረቦቹ ከድንች ልዩ የሆነ መጠጥ ያዘጋጃሉ። ቀምሰው ሲያዩት ጣዕሙ እጅግ ደስ የሚል ነበር። በማግስቱ ሌሎችንም የጦር እስረኞች እንዲጡ ይጋብዟቸዋል። በእውነቱ በዚያች ቀን የአሜሪካ የነጻነት ቀን ነበር። ሁሉም እስረኞች በአንድ ላይ ተቀማጭተው በደስታ ማክበር ይጀምራሉ። በደስታው ሙሉ በሙሉ ተውጠው ነበር። ነገር ግን በትክክል በዚያች ቅጽበት አንድ ትልቅ አደጋ ወደ እሱ እየመጣ እንደሆነ አልተረዱም ነበር። የጠላት ትልቅ መኮንን ይህንን አጋጣሚ ተጠቅሞ ከወታደሮቹ ጋር እያንዳንዱን ማደሪያ ክፍል መፈተሽ ይጀምራል። መጀመሪያ ላይ ምንም የሚያጠራጥር ነገር ስላላገኘ ወደፊት ያልፋል። ነገር ግን እሱ እንደሄደ አንድ ወታደር ምድጃው አጠገብ ውሃ ሲደፋ በድንገት የውሃው ባልዲ ይደፋል። ይህ ተራ ትንሽ አደጋ ይመስል ነበር። ነገር ግን ይህች ትንሽዋ ነገር የእስረኞቹን ትልቁን ምስጢር አጋለጠችው። ውሃው ምድጃው አጠገብ ባለው ክዳን ላይ ፈሰሰ። በዚያ ቅጽበት አንድ ወታደር ውሃው በክዳኑ ጠርዝ በኩል ወደ ታች እየወረደ መሆኑን አስተዋለ። ወዲያውኑም ጥርጣሬ አደረበት። በሚቀጥለው ቅጽበት አለቃውን ጠርቶ አመጣው። መኮንኑ እዚያ ደርሶ በጥንቃቄ ከተመለከተ በኋላ ወዲያውኑ እዚያ ቦታ የሆነ ነገር መሸሸጉን ተረዳ። ያለምንም ማመንታት ወታደሮቹ ምድጃውን እንዲያነሱ ታዘዘ። ምድጃው እንደተነሳ ስሩ ያለው ወለል በግልጽ ይታይ ጀመር። በጥንቃቄ ሲያዩት የወለሉ ጡቦች አስቀድመው መውጣታቸውንና ስሩ ያለው ሲሚንቶ መሰበሩን አወቁ። አሁን ጠላት እስረኞቹ ለረጅም ጊዜ ዋሻ ሲቆፍሩ እንደነበር ተረዳ። በጥቂት ደቂቃዎች ውስጥ ሙሉ ክፍል ቁጥር 105 በወታደሮች ተከበበ። ውጭ ያሉት እስረኞች ይህንን እንቅስቃሴ ባዩ ጊዜ የዋሻው ምስጢር መጋለጡን ወዲያውኑ ተረዱ። ሁሉም ደንግጠው ወደዚያ አቅጣጫ ሮጡ። በዚያ ቅጽበት አንድ እስረኛ አሁን ሁሉም ነገር እንደተበላሸ ተሰማው። ከፊቱ ያለውን ነጻነት አይቶ ራሱን መቆጣጠር አቀተው። ምንም ሳያሰብ የማስጠንቀቂያ መስመሩን ያልፋል። በብረት አጥሩም ላይ መውጣት ይጀምራል። ባልደረቦቹ ሊያስቆሙት ቢሞክሩም እስከዚያው ድረስ ግን በጣም ዘግይቶ ነበር። ከላይ የቆሙት ጥበቃዎች ወዲያውኑ ተኩሰው እዚያው ይገድሉታል። ነገር ግን እውነተኛው የማምለጫ ዕቅድ አሁንም ቢሆን አላበቃም ነበር። ቻርሊ ጠላት አንድ ቀን ይህንን ዋሻ ማግኘቱ የማይቀረው መሆኑን አስቀድሞ ስላሰበበት አንድ ብቻ ሳይሆን ሙሉ 17 ምስጢራዊ የማምለጫ መንገዶችን አዘጋጅቶ ነበር። ምድጃው ስር የነበረው መንገድ ከእነዚህ 17 መንገዶች አንዱ ብቻ ነበር። በማግስቱ ቻርሊና ባልደረቦቹ አንድ ጡብ ይዘው ወደ መታጠቢያ ክፍል ይገባሉ። ዓላማቸው እዚያ ያለውን የውሃ መውጫ መንገድ መክፈት ነበር። ውጭ ባልደረቦቻቸው ሁልጊዜ ጥበቃ ስለሚያደርጉ ያለምንም ፍርሃት ግድግዳውና ወለሉ ላይ መስራት ይጀምራሉ። የጥበቃ አባላት የመምጣት መረጃ ሲደርሳቸው ከውጭ ወዲያውኑ ምልክት ይሰጣቸዋል። ምልክቱ እንደደረሰው ቻርሊ ወዲያውኑ ከታች ባለው መንገድ ወደ ውጭ ይወጣል። ከዚያም በዚያው ጡብ ጉድጓዱን እንደ ድሮው ይዘጋዋል። በእርጥብ ሲሚንቶ እያንዳንዱን ስንጥቅ ይሞላዋል፣ ምንም አይነት ምልክት እንዳይቀር። በመጨረሻም የውሃ ማፍሰሻ ብረቱን ቦታው ላይ መልሶ ብዙ ውሃ ያፈስበታል። አሁን ሁሉም ነገር በትክክል እንደ ድሮው ይታያል። ስራው እንደተጠናቀቀ ምንም እንዳልተፈጠረ አድርጎ ማጽዳት ይጀምራል። ከጥቂት ጊዜ በኋላ ጥበቃው ገብቶ ምን እያደረገ እንደሆነ ይጠይቀዋል። ቻርሊም ለመታጠብ እንደመጣ በተረጋጋ ሁኔታ ይመልስለታል። ጥበቃው አካባቢውን በጥንቃቄ ቢያይም ምንም አይነት ማስረጃ አላገኘም። ተገዶም ወደ ነበረበት ይመለሳል። በዚህ መሃል የዋሻው ሥራ አሁን ልክ ሊጠናቀቅ ተቃርቦ ነበር። ነገር ግን አሁን ሌላ አዲስ ችግር ተደቀነ። ከካምፑ ቢወጡ እንኳ ወደ አገራቸው እንዴት ይደርሳሉ? ብዙ ካሰቡ በኋላ ባቡር የተሻለው መንገድ መሆኑን ተረዱ። ነገር ግን እስከ ባቡር ጣቢያ ለመድረስና እዚያ ከሚደረግ ፍተሻ ለማምለጥ እውነተኛ የሚመስል የጉዞ ፈቃድ ያስፈልጋቸው ነበር። በዚህ ምክንያት በአንድ ቀን ሳርጀንቱ አንዱን ጥበቃ ወደ ክፍሉ ይጠራዋል። የሚሰጠው ልዩ ነገር እንዳለው ይነግረዋል። ጥበቃውም ገብቶ ዕቃውን ማየት ይጀምራል። በዚያ ቅጽበት ሳርጀንቱ በካምፑ ውስጥ መያዝ የተከለከለን ነገር ያወጣበታል። ያንን ሲያይ ጥበቃው ደንግጦ ወዲያውኑ ለመውጣት ይሞክራል። እጁ ላይ የነበረውን የቸኮሌት ሳጥንም ሊመልስ ይሞክራል። ነገር ግን ሳርጀንቱ ጥበቃውን ለማስቆም ይሞክራል። የቸኮሌት ሳጥኑን በእጁ ለመመለስ ቢታገልም ጥበቃው ለመቀበል ፈጽሞ እምቢ ይላል። ሁለቱም ለጥቂት ጊዜ ሳጥኑን እርስ በርስ ሲገፋፉ ቆይተው በድንገት ሳርጀንቱ ሐሳቡን ቀይሮ እንዲሄድ ይፈቅድለታል። ጥበቃው እንደሄደ ሳርጀንቱ ወዲያውኑ የቸኮሌቱን ሳጥን ከፍቶ ስሩ ተደብቆ የነበረውን የጥበቃውን ቦርሳ መታወቂያ ያወጣዋል። ለካስ ይህ ሁሉ ትዕይንት የተደረገው የጥበቃውን መታወቂያ ለመስረቅ ነበር። አሁን እስረኞቹ እውነተኛ መታወቂያ በእጃቸው አስገብተዋል። በእሱ እርዳታ እሱን የሚመስሉ በርካታ ሐሰተኛ መታወቂያዎችን ማዘጋጀት ይችላሉ። በማግስቱ በስዕል ትምህርት ክፍለ ጊዜ እስረኞቹ በሙሉ ተባብረው ሐሰተኛ መታወቂያዎችን ማዘጋጀት ይጀምራሉ። አንዱ ይጽፋል፣ አንዱ ፎቶ ይስላል፣ ሌላው ደግሞ የማጠናቀቂያ ሥራውን ይሰራል። በሌላ በኩል ውጭ ያሉት ባልደረቦቻቸው ጥበቃቸውን ይቀጥላሉ። የጥበቃ አባል የመምጣት መረጃ ሲደርሳቸው ምልክት ይሰጣሉ።
ምልክቱ ሲደርሳቸውም ውስጥ ያለው ሥራ ወዲያውኑ ይቆማል። በዚህ መንገድ ያለምንም ጥርጣሬ ሐሰተኛ መታወቂያዎቹ ተዘጋጅተው አለቁ። ሌሊት ሲሆን እስረኞቹ ሌላ አስፈላጊ ሥራ ይጀምራሉ። አሮጌ ልብሶችን በመሰብሰብ ለተለያዩ አገልግሎቶች ያዘጋጇቸዋል። በሌላ በኩል ደግሞ ከዋሻው የሚወጣው አፈር ሳያቋርጥ ወደ ውጭ ይወጣል። ሁሉም ሰዎች ያለምንም እረፍት ለበርካታ ቀናት ሥራቸውን ይቀጥላሉ። ከ3 ቀናት በኋላ ጥረታቸው ፍሬ አፍርታ ዋሻው ሙሉ በሙሉ ተጠናቀቀ። አሁን ትልቁን ውሳኔ የመወሰኛ ጊዜ ደረሰ። ማንም ሰው እንዳይጠራጠር የመኮንኖች አዛዥ ማምለጡ ዛሬ ማታ እንዲጀምር ወሰነ። ሁሉም ሰዎች በአንድ ላይ አይወጡም። በትናንሽ ቡድኖች እየተከፋፈሉ በዋሻው በኩል ወደፊት ይገፋሉ። ሁሉም ሰዎች በዋሻው ውስጥ በየቦታቸው ሲያዙ፣ ቻርሊ ለመጨረሻ ጊዜ ዘይት መብራቱን ያጠፋታል። ከዚያም በላይ ያለውን አፈር አንስቶ ወደ ውጭ የመውጫውን መንገድ ይከፍታል። ነገር ግን ቻርሊ ራሱን ወደ ውጭ አውጥቶ ሲመለከት የፊቱ ቀለም ወዲያውኑ ተቀየረ። የርቀቱን ስሌት በተሳሳተ መንገድ እንደሰሩት ተረዳ። ዋሻው እስከ ጫካው ድረስ አልደረሰም ነበር። ጫካው አሁንም ቢሆን ወደ 10 ሜትር ያህል ይርቃል። ከሁሉም በላይ ደግሞ በዋሻው መውጫና በጫካው መካከል ያለው ቦታ ላይ የጥበቃዎቹ ብሩህ መብራት ሳያቋርጥ ይመላለስ ነበር። ማንም ሰው በቀጥታ ቢወጣ ወዲያውኑ ይታያል። በዚያው ቅጽበት ከኋላ ያሉት ባልደረቦቻቸውን በዋሻው ውስጥ እየተጋፉ እዚያ ይደርሳሉ። አሁን ቀጣይ ምን መደረግ እንዳለበት ማንም ሊገባው አልቻለም። በዚያ ጊዜ ቻርሊ ዙሪያውን በጥንቃቄ ከተመለከተ በኋላ አዲስ ዘዴ አሰበ። እቅዱን ለአለቃው ይነግረዋል። አለቃውም ዘዴው ሊሰራ እንደሚችል ያምናል። ወዲያውኑ ከባልደረቦቻቸው በጣም ረጅም ገመድ ያስመታሉ። የጥበቃው መብራት ወደ ሌላ አቅጣጫ ሲዞር ቻርሊ ፍጥነቱን ጠብቆ ከዋሻው ይወጣል። ውጭ እንደወጣም ያለምንም ድምፅ ሳሩ ላይ ይተኛል። ከጥቂት ጊዜ በኋላ ባልደረቦቹ ገመዱን ወደ ውጭ ያደርሱታል። ቻርሊ የገመዱን አንድ ጫፍ ጫካው ውስጥ ካለ አንድ ዛፍ ጋር ያስረዋል። ሌላኛውን ጫፍ ደግሞ ዋሻው ውስጥ ያለው ባልደረባው አጥብቆ ይዘዋል። አሁን ጥበቃው ወደ ሌላ አቅጣጫ በዞረ ቁጥር ቻርሊ ገመዱን በዝግታ በመሳብ ውስጥ ላሉት ባልደረቦቹ ምልክት ይሰጣል። ምልክቱ እንደደረሰው አንዱ እስረኛ በፍጥነት ወጥቶ ሳያቆም ወደ ጫካው ይሮጣል። ቀጣዩም እስረኛ በተመሳሳይ መንገድ ያመልጣል። በዚህ መንገድ እያንዳንዳቸው እየወጡ በርካታ የጦር እስረኞች ከዋሻው እየወጡ ወደ ጫካው መድረስ ጀመሩ። ነገር ግን እንደዚህ በርካታ ሰዎችን ያለምንም ድምፅና ያለምንም ስህተት ማስወጣት ፈጽሞ ቀላል አልነበረም። ጠዋት ከመሆኗ በፊት ይህን ሥራ ማጠናቀቅ ነበረባቸው። በዚያ መሃል 11ኛው እስረኛ ሲወጣ በድንገት ከማደሪያው አቅጣጫ የአየር ጥቃት ሳይረን ይጮኻል። በጠላት ላይ የአየር ጥቃት ተጀምሮ ነበር። በመጀመሪያ ሲዩት ይህ ትልቅ አደጋ ይመስል ነበር። ነገር ግን በሚቀጥለው ቅጽበት ይህ ለእነሱ ወርቃማ ዕድል ሊሆን እንደሚችል ተረዱ። በእንዲህ አይነቱ ጊዜ የካምፑ መብራት በሙሉ ይበራ ስለነበር አሁን የጨለማውን ዕድል ተጠቅመው ሌሎቹንም እስረኞች በሰላም ማስወጣት ይቻላል። አሁን ቻርሊ ለባልደረቦቹ ምልክት መስጠት እንኳ አያስፈልገውም ነበር። በአየር ጥቃቱ ምክንያት የካምፑ መብራት በሙሉ ጠፍቶ ጨለማ ሰፍኖ ነበር። እስረኞቹ ይህን አጋጣሚ ተጠቅመው በፍጥነት ከዋሻው መውጣት ጀመሩ። ነገር ግን ይህ ዕድል ለረጅም ጊዜ አልቆየም። ከጥቂት ጊዜ በኋላ አየሩ ሲረጋጋ የካምፑ መብራት እንደገና በራ። የጥበቃዎቹ ብሩህ መብራት እንደገና በጫካውና በዋሻው መካከል ይመላለስ ጀመር። አሁን እስረኞቹ የቀደመውን ዘዴ ከመጠቀም ውጭ ሌላ አማራጭ አልነበራቸውም። ቻርሊ እንደገና በገመዱ እርዳታ ትክክለኛውን ጊዜ እየጠቆመ እስረኞቹም አንድ በአንድ እየወጡ ወደ ጫካው መሮጣቸውን ቀጠሉ። በዝግታ የሚያመልጡት ሰዎች ቁጥር እየጨመረ መጣ። ስኬቱ በመቀጠሉ ምክንያት የሁሉም ፍርሃት እየቀነሰ መጣ። ነገር ግን በዚያው ቅጽበት አንድ እስረኛ ከዋሻው ሲወጣ በድንገት ሚዛኑን አጥቶ መሬት ላይ ይወድቃል። የመውደቁ ድምፅ አቅራቢያው ይጠብቅ የነበረው ጥበቃ ጆሮ ዘንድ ይደርሳል። ጥበቃውም ወዲያውኑ የባትሪ መብራቱን ይዞ ወደዚያ አቅጣጫ ያመራል። ይህንን ያየው እስረኛ ሳሩ ላይ ያለምንም እንቅስቃሴ ተኝቶ እስትንፋሱን እንኳ ይይዛል። ጥበቃው ዙሪያውን በባትሪ መብራቱ በጥንቃቄ ቢያይም ምንም ነገር ሊያይ አልቻለም። በመጨረሻም እዚያውን ትቶ ይመለሳል። በሌላ በኩል በዋሻው ውስጥ ያሉት ባልደረቦቻቸው ገመዱ እስኪንቀሳቀስ ድረስ ለረጅም ጊዜ ይጠብቃሉ። ለብዙ ጊዜ ምንም አይነት ምልክት ሳያገኙ ሲቀሩ ከእነሱ መካከል አንዱ እስረኛ ትዕግስት ያጣል። ሕጉን በመጣስ ያለምንም ምልክት ወደ ላይ ይወጣል። ነገር ግን ወደ ውጭ እንደወጣ አንድ ጥበቃ ያየዋል። አሁን ማምለጥ እንደማይችል ይረዳል። ስለዚህ ለማምለጥ ከሞከር ይልቅ ሌሎቹ ባልደረቦቹ እስከቻሉት ድረስ ወደፊት እንዲገፉ ሲል የጥበቃዎቹን ትኩረት ወደ ራሱ መሳብ ይጀምራል። በጥቂት ደቂቃዎች ውስጥ በርካታ ወታደሮች እዚያ ይደርሳሉ። ሙሉውን አካባቢ ይከቡኙታል። አሁን በዋሻው ውስጥ ያሉት ሌሎቹ እስረኞች ወደ ውጭ መውጣት አልቻሉም። በመጨረሻም አንድ ባንድ እየተያዙ እንደገና ወደ ካምፑ ይመለሳሉ። በዚህ መንገድ ወደ 250 የሚጠጉ ሰዎች ያዘጋጁት ይህ ትልቅ የማምለጫ ዕቅድ በመጨረሻው ሙሉ በሙሉ ሳይሳካ ይቀራል። ሆኖም ግን በጠቅላላው 76 እስረኞች ከካምፑ ወጥተው ለማምለጥ ተሳክቶላቸው ነበር። ከካምፑ ከተላቀቁ በኋላ ሁሉም የተለያየ መንገድ መረጡ። አንዳንዶቹ በባቡር ተሳፍረው ለመራቅ ሞከሩ። አንዳንዶቹ ብስክሌት ሰርቀው አመለጡ። አንዳንዶቹ ደግሞ ትንሽ ጀልባ አግኝተው በወንዙ መንገድ ጉዞ ጀመሩ።
በሌላ በኩል ቻርሊ የራሱን ልዩ መንገድ ተከተለ። በመንገዱ ሁለቱም ወገን ገመድ ያስራል። እሱን እያሳደዱ የመጡት ጥበቃዎች በገመዱ ተጠልፈው ይወድቃሉ። ቻርሊ በዚህ አጋጣሚ ተጠቅሞ የጠላት ወታደር ልብስ በመልበስ በሞተር ሳይክል አምልጦ ይሄዳል። ነገር ግን በባቡር ለማምለጥ የሞከሩት እስረኞች እድላቸው እንደዚህ አላመረችም ነበር። ባቡር ጣቢያ ላይ ፍተሻ ተደርጎ ጥበቃዎቹ ይለዩዋቸዋል። በዚያ ቅጽበት መነጽር ያደረገው እስረኛ ባልደረቦቹን ለማዳን ሲል ራሱን አጋልጦ ይሰጣል። የጠላትን ትኩረት ወደ ራሱ ስቦ እዚያው ይገደላል። ቀደም ሲል ፓይለት የነበሩ አንዳንዶች ደግሞ አውሮፕላን ሰርቀው ይበራሉ። ነገር ግን አውሮፕላናቸው የሀገሪቱን ድንበር ሳይሻገር ተበላሽቶ መሬት ላይ ይወድቃል። ሁለቱም ከሞት ቢተርፉም እያሳደዷቸው የነበሩት ወታደሮች ይደርሱባቸዋል። ከእነሱ መካከል አንዱ አረጋዊ እስረኛ እዚያው ሲገደል፣ ፓይለቱ ደግሞ እንደገና ይያዛል። በተመሳሳይ መንገድ በርካታ ሌሎች እስረኞችም በተለያዩ ቦታዎች ይያዛሉ። ወደ ካምፕ ከተመለሱ በኋላ ከእነሱ መካከል 50 እስረኞች በጥይት ተደብድበው ይገደላሉ። ሆኖም ግን እስከ መጨረሻው በጠላት እጅ ሳይወድቁ ነፃነታቸውን ማስጠበቅ የቻሉ 11 ሰዎች ነበሩ። ይህ ትልቅ የማምለጫ ዕቅድ ሙሉ በሙሉ ባይሳካም ጦርነቱ ካበቃ በኋላ የተረፉት እስረኞች በመጨረሻ ወደ አገራቸው እንዲመለሱ ተደረገ። በሌላ በኩል ቻርሊ እንደገና ጨለማ ክፍል ውስጥ እንዲታሰር ተደረገ። ከዚያ በኋላ ደግሞ እንደገና ለማምለጥ ሞክሮ እንደሆነ ወይም እንዳልሞከረ የሚታወቅ ነገር የለም። ቪዲዮውን ከወደዳችሁት ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ሌላ አጓጊ ታሪክ እስክናይ ድረስ ቻው።